እንዴት ናችሁልኝ? ዛሬ ደግሞ በዚች አጭር ቪዲዮ ስለ ሶሻል ኢንጂነሪንግ አታክ የምናይ ይሆናል ማለት ነው። ከዛ በፊት ሶሻል ኢንጂነሪንግ አታክ ማለት ምን ማለት ነው የሚለውን ነገር የተወሰነ ነገር ልበላችሁ። ሶሻል ኢንጂነሪንግ አታክ ማለት ከስሙ እንደምትረዱት ሶሻል ላይፍ ላይ ሲኖሩ ሰዎች የአንዱን ሰው መረጃ ወይም ደግሞ የሆነ ነገር ሲፈልግ ያን ሰው ማኒፑሌት አድርጎ በዛም በዚህም ብሎ የሚያሳምንበት መንገድ ማለት ነው። ለምሳሌ እኛ ዛሬ አንዱን ፊሽንግ የተባለውን የሶሻል ኢንጂነሪንግ አታክ ታይፕ የምናይ ይሆናል። ሶሻል ኢንጂነሪንግ አታክ ውስጥ ብዙ አሉ። ለዛሬ እሱን ያለን ማለት ነው። ከዛ በፊት ግን የሆነ ፐርሚሽን የሚባል ነገር አለ። ያን እንድትሉ ፐርሚሽን የግድ ያስፈልጋል ማለት ነው። ዛሬ የምናየው እኛ አንድ ዌብሳይት ሎጊን ፔጅ አንድ አድሚን ሎጊን ፔጁን የአንድ አድሚን ሎጊን ፔጅ እንዴት አድርገን ሃክ አድርገን እንደምንገባ የተወሰነ ነገር እላችኋለሁ ማለት ነው። የመጀመሪያውን ሰሌክት ታደርጉና ምን ታረጋላችሁ? ኢንተር ትላላችሁ ማለት ነው። እኛ የፈለግነው ምንድነው? ዌብሳይት ሎጊን ፔጅ ነው ብያችኋለሁ። የአንድ አድሚን ፔጁን አገኛችሁት እንበል። የዛን አድሚን ፔጅ ሎጊን ፔጁን እንዴት አድርጋችሁ ሃክ እንደምታደርጉ ነው የተወሰነ ነገር እምላችሁ። ሁለተኛውን ዌብሳይት የሚለውን ትመርጣላችሁ ማለት ነው። ከዛ እዚጋ ደግሞ ጃቫ ነው ወይስ የምትጠቀሙት ፓይሎድ ሜትዳችሁ የተወሰነ ነገር ያስመርጣችኋል ማለት ነው። እኛ ክሬዴንሻል ሃርቨስተር አታክ የሚለውን ነው ለዛሬ የምንጠቀመው ማለት ነው። ሎጊን ፔጁን ክሎን አድርገን እስከሆነ በራሳችን አይፒ አድሬስ ሰጥተን እስከሆነ ድረስ ማለት ነው። የሶስተኛውን ትጫኑና ኢንተር ትሉታላችሁ። ዌብ ቴምፕሌትስ ነው ወይስ ሴት ክሎን ኢል ብሎ እዚጋ ምርጫ ይሰጣችኋል ማለት ነው። እዚጋስ ዌብ ቴምፕሌት ማለት እናንተ በራሳችሁ ያንን ፔጅ በራሳችሁ ሰርታችሁ የተለያዩ ኮዶቹን ኤችቲኤምኤል ሊሆን ይችላል፣ ፒኤችፒ ሊሆን ይችላል፣ ጃቫስክሪፕት ሊሆን ይችላል። እነኛን ነገር ተጠቅማችሁ ምን ትሰራላችሁ? ፌክ የሆነ ፔጅ ሰርታችሁ ያን ፔጅ በራሳችሁ ፖርትና አይፒ አድሬስ ሰጥታችሁ ክሎን ታደርጉና በራሳችሁ አይፒ አድሬስ ከሰጣችሁ በኋላ ቀጥታ ያን ፔጅ ምን ታረጋላችሁ? ለቪክቲሙ ወይም ደግሞ ሃክ ለማድረግ ለፈለጋችሁ ሰው በሶሻል ሚዲያ ትለቁላ፣ በቴሌግራም በኢሞ በሆነ ነገር ሊንኳን መልቀቅ ማለት ነው። እኛ ደግሞ ዛሬ የምናየው ሴት ክሎን ብያችኋለሁ። ያንን ፔጅ ምን ታረጋላችሁ? ክሎን አድርጋችሁ በራሳችሁ አይፒ አድሬስ ትሰጡና በተለያዩ ሶሻል ሚዲያ እንዳልኳችሁ በቴሌግራም በኢሞ በፈለጋችሁ ለዛ ለሰውዬ የምልኩበት ሜትር ነው ማለት ነው። ለዛሬ የሁለተኛዋን ምን እንላለን? ሴት ክሎን የምትለውን እንትን እንላለን። እዚህ ጋር አይፒ አድሬስ ጠይቃችኋል። አይፒ አድሬስ ባይ ዲፎልት እኔ ማሽኑ ላይ እስከሆነ ድረስ 10 ዶት ምናምን የሚለውን ኢንተር ለዋለሁ በራሱ ባይ ዲፎልት እንትን ስለሚልልኝ ማለት ነው። እዚህ ጋር ደግሞ የዌብሳይቱን የሎጊን ፔጁን ዩአርኤል ወይም አይፒ አድሬስ ነው የሚጠይቃችሁ። ለምሳሌ እኔ እችን ፌክ የሆነች ፔጅ ለማሳየት ልሞክርና እችን ዩአርኤል ልጠቀማት። ከዛ እችን ተጠቀምኩ እንበል። ልክ እንደዚህ ክሎን አድርጌያለሁ ማለት ነው። አሁን ምን አለኝ? the best way to use this attack is አለ if username and password from the fields is available አለ። በቃ አሁን በዚህ ሰዓት ምንድነው በምንድን ነው የሰጠዋት? በሎካል ማሽኑ አይፒ አድሬስ ነው የሰጠው። እናንተ በፈለጋችሁት አይፒ አድሬስ ፐብሊክ በሆነ አይፒ አድሬስ ከሰጣችሁት ማንኛውም ቦታ ላይ በምለቁበት ሰዓት ለነሱ መታየት ይችላል ማለት ነው። እኔ አሁን ይችን አይፒ አድሬስ ኮፒ አድርጌ ቀጥታ እዛ ብሄድ ምን እንደሚፈጠር እናያለን ማለት ነው። ባይ ዘ ዌይ ይሄንን ባትጠቀሙት ራሱ ዩአርኤሏን ራሱ መላክ ትችላላችሁ። ዩአርኤሏን ቀጥታ መላክም ትችላላችሁ። ኢቭን ደግሞ አይፒ አድሬሷን መላክ ትችላላችሁ ቀጥታ ማለት ነው። አይፒ አድሬሱን ቀጥታ መላክ ትችላላችሁ ማለት ነው። እኔ እዚህ ጋር ለምሳሌ አሁን ይሄንን ልክ እንደንትን ላስበውና ዩአርኤሉን እዚህ ጋር አድ አደረኩኝ። እዚህ ጋር ፓስዋርድ እና ዩዘር ኔም አድ በማድረግበት ሰዓት ቀጥታ ወደ እኔ ኢንፎርሜሽኑ ሃክ ለማድረግ ወደ ሃከሩ ይደርሳል ማለት ነው። ለምሳሌ ሙሉ ልበለው። ይሄን ደግሞ እዚህ ጋር 1 2 3 ልበለው። ከዛ ሎጊኢን አልኩት ማለት ነው።
ከዛ ሎጊን አደረግኩ ማለት ነው። ስለዚህ ፓስዋርዴና ዩዘር ኔም ቀጥታ ዝጋባ እንትን ብገባ ይገባልኛል ማለት ነው። አሁን መጀመሪያ ላይ ምንድን ያልኩት ዩዘር ኔሙን ሙሉ ብየዋለሁ። ከዛ ፓስዋርዱን 1 2 3 ብየዋለሁ ማለት ነው። እኔ ለምሳሌ መጀመሪያ ላይ ያችን ሊንክ እንደላኩላቸው ቀጥታ ሎጊን በሚያደርጉበት ሰዓት እንደዚህ ፓስዋርዱንም ዩዘር ኔሙን በቀላሉ ማግኘት እንችላለን ማለት ነው። ለዛሬ ጨርሻለሁ። አመሰግናለሁ። ጉድባይ ይመቻችሁ።